ኢራን እስራኤልን የደበደበችባቸው አስደናቂ 5 ሚሳኤሎች በደረጃ ሲተነተኑ እስራኤልስ ለመከላከል ምን ተጠቀመች? ኢራን ዓለምን ጉድ ባስባለ ሁኔታ ከ180 በላይ በሆኑ ባላስቲክ ሚሳኤሎች እስራኤልን ደብድባ እንደ ችቦ አንድዳታለች። ታዲያ በእጅጉ ስኬታማ ነበር የተባለው ጥቃት የተፈጸመው ሀገሪቱ አሉኝ በምትላቸው የዘመኑ የመጨረሻ የሚሳኤል ቴክኖሎጂን ተጠቅመው በተሰሩ አደገኛ ሚሳኤሎች ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የኢራንና እስራኤል ጉዳይ መነጋገሪያ መሆኑ አይዘነጋም። እኛ ታዲያ ኢራን ምን ሚሳኤል ብትጠቀም ነው ከእስራኤል ቁጥጥር ውጭ የሆነ ጥቃት የፈጸመችው ለሚለው መልስ ይሆን ዘንድ ሀገሪቱ የተጠቀመቻቸውን እጅግ አስገራሚ ሚሳኤሎችን አነፍንፈን ሰንደናል። ኢራን ለብዙ ዓመታት የተሻለ ሚሳኤልን ለማምረት እጅግ በብዙ ደክማለች፣ ጥራለች። በቆይታዋም እጅግ አደገኛ የሆኑና ለተለያየ ዓላማ የሚውሉ ከ3000 በላይ ሚሳኤሎችን ወደ ተግባር ያስገባች ሲሆን ከሚሳኤሎቿ መካከል እስራኤልን እንደ ችቦ ያበራችባቸውን 5 አደገኛ ሚሳኤሎች በደረጃ እንቃኛለን። እስራኤልም ለመከላከል የተጠቀመችውን መሳሪያ በጥቂቱ እናያለን። አብራችሁን ቆዩ። 5ኛ ሸባብ 3 የኢራን የጀርባ አጥንት። የሰሜን ኮሪያውን ኖዶንግ 1 አደገኛ ሚሳኤል መሰረት ተደርጎ የተሰራው ይህ የመካከለኛ ርቀት ባላስቲክ ሚሳኤል ከ1000 እስከ 1300 ኪሎ ሜትር ድረስ እስከ 1000 ኪሎ ግራም የሚመዝን ኒውክለር ቦምብ ተሸክሞ ይወነጨፋል። የኢራን መካከለኛ ርቀት ሚሳኤሎች ሁሉ አባት ተብሎም ይጠራል። ሸባብ 3 ፈሳሽ ነዳጅ የሚጠቀም ሲሆን በዚህ ምክንያት ከመተኮሱ በፊት ብዙ ሰዓታትን ለመቀጣጠል ይወስድበታል። ከሌሎች በተሻለ ግን የላቀ ክብደትን ደግሞ መሸከም የሚያስችል አቅም አለው። በእርግጥ በብዙ ዓመታት ጥረት እያሳደጉት የመጡ ሲሆን የበፊቶቹ ሚሳኤሎች ብዙ ስህተት የነበረባቸውና በዘፈቀደ ተተኩሶ የወደቀበት ይውደቅ የሚባል የነበረ ሲሆን ከጊዜ ወደ ጊዜ ጥንቅቅ ያለና የማይሳሳት የኢራን መከላከያ የጀርባ አጥንት መሆን ችሏል። 860 ኪሎ ሜትር በሰዓት የሆነ ፍጥነት ሲኖረው ሞተሩ እንዲወነጨፍ ደግሞ ፈሳሽ የሮኬት ነዳጅ ይጠቀማል። ኢራን በ1990ዎቹ መጀመሪያ ሸባብ 3ን መገንባት የጀመረች ሲሆን መነሻ የሆኗት ደግሞ ደቡብ ኮሪያና ሶቪየት ኅብረት ነበሩ። በመቀጠል ታዲያ በ1998 ተሞክሮ በ2003 ወደ ሙሉ በሙሉ ተመርቶ ወደ አገልግሎት ገብቷል። ይህ ሚሳኤል ብዙ ጊዜ የሚተኮሰው በተንቀሳቃሽ መኪና ላይ ሆኖ ስለሆነ በጠላት የመለየት አቅሙ እጅግ በጣም ዝቅተኛ ነው። ሸባብ 3 ኢራን የምትኮራበት ዋነኛና ነባር ሚሳኤሏ ሲሆን በዙሪያዋ ያሉትን ስጋቶቿን ማለትም መካከለኛው ምስራቅ ላይ ያሉ እንደ እስራኤልና ሳውዲ አረቢያን ከፍ ሲልም የአሜሪካ የጦር ሰፈሮችን ታሸብርበታለች። 4ኛ ጋድር ፈጣኑ አጥቂ። ጋድር አስደናቂ የኢራን ሚሳኤል ሲሆን ሸባብ አድጎ ሌላ መልክ ሲይዝ በ2005 የተወለደ ድንቅ መሳሪያ ነው። ይህ ሚሳኤል ከ1800 እስከ 2000 ኪሎ ሜትር ድረስ መወንጨፍ የሚችል ሲሆን በፍጥነት ለመወንጨፍ ቶሎ ዝግጁ መሆኑ ለየት ያደርገዋል። ጋድር የተሰራበት ዲዛይን ቀላልና በቶሎ መወንጨፍ እንዲችል ሆኖ ሲሆን በፍጥነት ጥቃት ለማድረስ እጅግ ተመራጭ ነው። ፈሳሽ ነዳጅን የሚጠቀም ሆኖ በጣም ፈጣንና ውጤታማ ነው። ውጤታማ የሆነ ሚሳኤል ከዚህ ውጭ የለም። ይህ ዘመናዊ መሳሪያ ሲመረጥ በ3 አይነት ሲሆን የመጀመሪያው ጋድር ኤስ በ1350 ኪሎ ሜትር ርቀት ሽፋን፣ ሁለተኛው ጋድር ኤች በ1600 ኪሎ ሜትር እና ሶስተኛው ጋድር ኤፍ በ1950 ኪሎ ሜትር ርቀት የመሸፈን አቅም ተሰርተዋል። ርዝመቱ 16.5 ሜትር ሲሆን ስፋቱ ደግሞ 1.28 ሜትር ይደርሳል። ክብደቱ ደግሞ 17000 ኪሎ ግራም ይመዝናል። ከቀደምቱ ሸባብ ሚሳኤል በርዝመት የሚበልጥ ሲሆን ቁመቱ ላቅ ያለ እንዲሆን ያገዘው ደግሞ የነዳጁና የኦክሲዳይዘሩ ታንክ ሰፊ መሆን ነው። በዚህ ታንክ ከ1300 እስከ 1500 ኪሎ ግራም ተጨማሪ ፕሮፔላንት በመያዝ አየር ላይ ተጨማሪ ደቂቃዎች እንዲቆይ ያደርገዋል። የተሰራበት ማቴሪያል ቅለቱ ደግሞ ከሌሎች ሚሳኤሎች በተሻለ ተጨማሪ የኒውክለር ቦምብ መሸከም እንዲችል አድርጎታል። የሕፃን ጡጦ አይነት ቅርጽ ያለው ሲሆን በኤሮዳይናሚክስ ዘርፉ ኢራን አንድ እርምጃ የተራመደችበት ዘመናዊ ሚሳኤል ነው። 3ኛ ኢማድ ፍጹሙ ሚሳኤል። ጋድርን ሰርታ ጨረስኩ ስትል አዲስ ነገር የማያጡ የኢራን ኢንጂነሮች በ2015 ሌላ ተአምር ፈጠሩ። እሱም ይሄ ኢማድ የተሰኘ ለፍጹምነት የቀረበ ሚሳኤል ነው። እነሱ የጋድር ቀጣይ ነው ይሉታል። እስከ 1700 ኪሎ ሜትር የሚጓዘው ኢማድ የመካከለኛ ርቀት ተጓዥ ሚሳኤል ሲሆን እጅግ ዘመናዊና ለፍጹምነት የሚያቀርበው ቴክኖሎጂ ተካቶበት ተሰርቷል። በዚህም በዝቅተኛ ስህተት ያለምንም እክል ተልእኮውን መምታት ይችላል። ርዝመቱ 15.5 ሜትር ሲሆን ክብደቱ ደግሞ 1750 ኪሎ ግራም ይመዝናል። ኢራን የምፈልገውን ታርጌት መትቻለሁ ካለች በእርግጠኝነት የተጠቀመችው ኢማድን ሲሆን ይህንንም በተደጋጋሚ ተመልክተነዋል።
ይህ ሚሳኤል ለየት የሚያደርገው ተወንጭፎ ወደ አየር ክልል ከገባ በኋላ እጅግ አስደናቂ በሆነ መንገድ የተቃራኒን የማክሸፊያ ጥቃት ለመሸወድ የሚያስችል ዘመናዊ ሲስተም ተገጥሞለታል። የኢራን የጦር መሪዎች የሚሳኤል ተልዕኮ አያሳፍርም፣ የተሰጠውን ታርጌትም አይስትም ይሉታል። የመጀመሪያው ለፍጹምነት የቀረበም የኢራን ሚሳኤል ነው። ሁለተኛ፣ ጠጣር ነዳጅ ተጠቃሚው ሰጂል። በአንዴ ከ2000 ኪሎ ሜትር እስከ 2500 ኪሎ ሜትር በአጭር ጊዜ የሚወነጨፈው ሰጂል የሚጠቀመው እንደ ሌሎቹ ፈሳሽ ነዳጅን ሳይሆን ጠጣር ነዳጅን ነው። ሚሳኤሉ ኢራን ካሏት ባለስቲክ ሚሳኤሎች መካከል ቶሎ መተኮስ የሚችልና ለመንቀሳቀስም ምቹ የሆነ ሲሆን ከ500 እስከ 1500 ኪሎ ግራም የሚመዝን የኒውክሌር ቦምብ መሸከም ይችላል። እንደ ሌሎቹ የፈሳሽ ነዳጅ ተጠቃሚ ሚሳኤሎች ቶሎ ከመሬት ለመነሳት ጊዜ የማይወስድበት ሲሆን ቶሎ ተነስቶ ቶሎ ማጥቃት ይችላል። ኢራን በዚህ ሚሳኤል ሁሉም የመካከለኛው ምስራቅ አገሮች መድረስ ትችላለች። ፍጥነቱ 17287 ኪሎ ሜትር በሰዓት ሲሆን በደቂቃዎች ውስጥ ወደ ተላከበት ታርጌት መድረስ ይችላል። የተገጠመለት የመቆጣጠሪያ ሲስተም ደግሞ እጅግ የረቀቀ ከመሆኑ የተነሳ በ50 ሜትር ራዲየስ ዙሪያውን የሚመጣበት አክሻፊ ጸረ ሚሳኤል ካለ በመለየት መሸወድ ይችላል። የተሳካ ሙከራ አካሂዶ ወደ አየር የገባው በህዳር ወር 2008 ሲሆን የመጀመሪያው ጠጣር ነዳጅ የሚጠቀም የኢራን ሚሳኤል ነው። አንደኛ፣ ጨዋታ ቀያሪው ሃይፐርሶኒክ ሚሳኤል ፈታህ ኢራን በ2023 ሰርታው ለመጀመሪያ ጊዜ እስራኤል ላይ የተጠቀመችው እጅግ ዘመናዊና ሌተስት ሃይፐርሶኒክ ሚሳኤል ሲሆን ፍጥነቱ 18000 ኪሎ ሜትር በሰዓት የሚወነጨፍና ወደር የለሽ ሚሳኤል ሲሆን ከተለመዱት ሚሳኤሎች በ3 እጥፍ ፍጥነት ይበልጣል። እስራኤል ለመከላከል ሞክራ ያልቻለችው ይህ አደገኛ ሚሳኤል በአንድ 1400 ኪሎ ሜትር ይወነጨፋል። ለዚህም የሚወስድበት ጥቂት ደቂቃዎች ብቻ ነው። በሐምሌ 2023 የቀድሞው የኢራን ፕሬዝዳንት ኢብራሂም ራይሲ፣ ጀነራል አውሲያን ሳላሚና የአየር ኃይል አዛዡ ጀነራል አሚር አሊ ሀጂዛዴህ በተገኙበት በይፋ ፈታህ ወደ ኢራን ጦር ተቀላቀለ። ፈታህ ማለት ከፋቹ ማለት ሲሆን እንዳሉትም የእስራኤልን አየር ክልል ቀድሞ ከሰነጠቁት ሚሳኤሎች መካከል ቀዳሚው ነው። ስያሜውን የሰጡት ደግሞ የእስራኤሉን ጥቃት ያዘዙት የኢራን እስላማዊ መሪና ፈላጭ ቆራጩ አያቶላ ሰይድ አሊ ካሜኒ ናቸው። የፍጥነቱ አስደናቂነት በሰው አየር ክልል ቢገባ ምንም አይነት የአየር መቃወሚያ እንዳይዘው የሚያደርግ ነው። እጅግ ውስብስብ ቴክኖሎጂ የተካተተበት ሲሆን ከነዚህ መካከል ዘመናዊ የሮኬት ኢንጂን፣ ከፍተኛ ሙቀት የሚቋቋም ቦዲ እና ጥንቅቅ ያለ የመሪ ሲስተም ናቸው። ባለፈው ዓመት ህዳር ወር የራሱ የፈታህ አዲስ ትውልድ የሆነ ፈታህ 2 የወጣ ሲሆን በብዙ ነገር ከቀዳሚው ተመሳሳይ ቢሆንም ቁመቱ 12 ሜትር ሆኖ በጠቅላላ 4100 ኪሎ ግራም ይመዝናል። ታዲያ በእነዚህ አደገኛ ሚሳኤሎች የተደበደበችው እስራኤል ምንም እንኳን መቋቋም ባትችል ስለተከላከለችባቸው ጸረ ሚሳኤሎች ጥራት አለማንሳት አይቻልም። ጥቃቱ በብዛትና በተመሳሳይ ጊዜ የተፈጸመ በመሆኑ ለመቋቋም እጅግ አዳጋች የነበረ ሲሆን ኢራን የተጠቀመችው አዲሱ ፈታህ ሚሳኤል ደግሞ እስራኤል አይታው የማታውቀው ስለነበር መከላከል አልቻለችም። ታዲያ በማክሸፍ ሂደቱ ከተጠቀመቻቸው ዘመናዊ ጸረ ሚሳኤሎች መካከል የዳዊት ወንጭፍ የተሰኘው ዋነኛው ነው። በተጨማሪም ደግሞ የአሜሪካው ጸረ ሚሳኤል ራይቲዮን ጥቅም ላይ ውሏል። በዕብራይስጥ ታምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ዴቪድስ ስሊንግ እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ሚሳኤሎችን መከላከል የሚያስችል አቅም ያለው ሲሆን ከዚህ ቀደም ሂዝቦላህ ከሊባኖስ የተኮሳቸውን የባለስቲክ ሚሳኤሎች ለመከላከል ጥቅም ላይ ውሎ ነበር። አሁን ደግሞ የዳዊት ወንጭፍ በእስራኤሉ ራፋኤል አድቫንስድ ሲስተምስ እና በአሜሪካው ራይተን የጋራ ጥምረት የተሰራ ሲሆን በ2017 ነው አገልግሎት ላይ መዋል የጀመረው። የተገጠሙለት ስትነር የተሰኙት ሚሳኤሎቹ የአጭር የመካከለኛና የረዥም ርቀት ባላስቲክ ሚሳኤሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንደ አይረን ዶም ሁሉ የዳዊት ወንጭፍ ሚሳኤሎች የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ሲሆን የዳዊት ወንጭፍ አውሮፕላኖችን፣ ድሮኖችንና ሚሳኤሎችን ይከላከላል። እያንዳንዱ የዳዊት ወንጭፍ ሚሳኤል $1 ሚሊዮን ገደማ ዋጋ የሚያወጣ ሲሆን በግንቦት 2023 በጋዛ የሚገኘውን የፍልስጤሙን ቡድን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ውሎም ነበር። ያም ሆነ ይህ ግን የዳዊት ወንጭፍም ሆነ ሌሎቹ ጸረ ሚሳኤሎች አብዛኞቹን የኢራን የሚሳኤል ጥቃቶች ለመከላከል ቢሞክሩም ማክሸፍ የቻሉት የተወሰኑትን ብቻ ነበር። ውድ የሰሞነኛ ተከታታዮች፣ ነገሩ እየተካረረ ቴክኖሎጂ በወለዳቸው መሳሪያዎች እየታገዘ መልኩንና ቅርጹን እየቀያየረ እየተካሄደ ነው። ኢራን ጥቃቷን ስትጨርስ በተራዋ አሁን ጥቃት ጠባቂ ሆናለች። ቀጣይ ምን እንደሚፈጠር መገመት እንጂ መወሰን አይቻልም። አዲስ ነገር የማያጣው የመካከለኛው ምስራቅ ግን ሌላ ተአምር ማሳየቱ አይቀሬ መሆኑን እርግጠኛ መሆን ይቻላል። አብራችሁን ስለቆያችሁ እያመሰገንን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን።
ዓለማችን ለመጥፊያዋ እየተቻኮለች ቢሆንም እኛ ግን ለምድራችን ሰላምን እንመኛለን። ሰላም በምድራችን ላይ ይስፈን። ሰላም